سلام فتواتن كبراتن ناي برهان ميديا تخاتلتي كمي تخونو أنا ألخو እግዚአብሔር ይመስገን እስቲ ዛ فتوتن وقبتن ዝኮነት ከተማ ሓቢርና ንጎብንያ እና ሕፅር ዝበለት ግጥም እውን ኣለትኒ ምሳይ ክፀንሕ ዕድመኩም ቤተሰብ ይቀኒለይ ምስ ገዛ ሓደሽቲ ሰባት ዝኾንኩም ላይክ ሰብስክራይብ ብምግባር ቤተሰብ ይኹኑ ሰላም ውድና የተከበራችሁ የብርሃን ሚዲያ ተከታታዮች እንደምናችሁ እኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ? ዛሬ እቺ ቆንጆ የከተማ አብረን ሆነን እንጎብኛት እና ደግሞ አጭር ግጥም አለኝ አብረን እንቆይ። ቤተሰብ ለቤቱ አዲስ ሲሆናችሁ ቤቱ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ግጥሜ ገባለሁ። ቤተሰብ አመሰግናለሁ። የግጥሜ ርዕስ አልነግርሽም እንጂ ይላል። አልነግርሽም እንጂ ደስታ ርቆሽ ካንቺ በተከፋሽ ጊዜ በታመምሽ ሰዓት ለኔ ያድርገው እያልኩ ስጸልይ ነበረ ቀን እንዲሁም ለሌት ከአይኖችሽ ሽፋሽፍት በማሐረብሽ ላይ ውሃ ስትቀጂ እርር ኩርምት ብዬ ደረቴን እየደቋው ማቀለብሰሽ ነበር አልነግርሽም እንጂ ሰውነትሽ ዝሎ እንቅፋት ሲመታሽ ልቤ ሆኖ ጮማ እኔን ስትል ነበር የእግዚአብሔርን ዘርፋፋ ቀሚስሽን ቀድማ አልነግርሽም እንጂ ስትገቢ ስትወጪ ስትቆሚ ስትመጪ ስትበይ ስትጠጪ ሙቾት ካልተሰማሽ ያንቺን ነኔ ያልኩ ስንት ጊዜ ድኜ ስንት ጊዜ ታመምኩ ስንት ጊዜ አልነግርሽም እንጂ ብነግርሽማ ኖሮ ስንት ነገር ነበር ከአምና እስከ ዘንድሮ ደግሞም ከአምና ወዲያ ደግሞም ከዛ ወዲያ ከሩቅ አመታት ስማኝማ እያሉ በፍጮት ቢጠሩት የማይሰማው ዘመን ቁጥር አልባ ድርጊት የፍቅር ሰመመን ደግሞ ከትናንቱ ዛሬ ከዛሬውም ነገ ለግራጎን አጥንት ደስታን ለፈለገ መናገር ምን ጥቅም መፈለግ ምን ዋጋ በዝምታ መያዝ ላንቺን ለኔ ያሉ የፍቅርን ጸጋ ያንቺን ለኔ አመሰግናለሁ። የተከበራችሁና የተወደዳችሁ ቤተሰብ ይሄን ይመስል ነበር ግጥሜ። ሀሳብ አስተያየታችሁን እንድትሰጡኝ ፈልጋለሁ። አብራችሁ ስለቆያችሁ ሁሉ አመሰግናለሁ። ቤተሰብ ለቤቱ አዲስ የሆናችሁ ቤቱ ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ። ቤተሰብ ንዝነበረና ጻንሒት ሁሉ ካብ ልቤ መስግን ቤት ሓድሽ ሰባት ዝኾንኩም ላይክ ሰብስክራይብ ብምግባር ቤተሰብ ይኹኑ። ሀሳብ አስተያየት ክትሆኑ ይደል ቤተሰብ ይቀኒልኝ። ንዝነበረና ጻንሒት ሁሉ ካብ ልቤ መስግን ሰናይ ጻንሒት ይግበረልኩም። እና ደግሞ እስቲ እዛ ከተማ ከመይ ርኢኹማ ሐሳብ አስተያየትኩም ክትሆኑ ይደልየ። እቺ ከተማ እንዴት አያችኋት? ቤተሰብ ሐሳብ አስተያየታችሁ ስጡኝ። ስለምታበረታቱኝ ሁሉ አመሰግናለሁ።